ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሶ አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ነበር። ተረዳኝ ታዲያ መልጭ ሳናሽ ቁጭ ብል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ ተጫውተህ ገንዘቦችን አትሰራም? እሱ ደግሞ ምንድነው ሬጂስተር ስታደርግ የ50 ብር ቦነስ ይሰጣል። እንዲሁም ደግሞ ካሽባክ ቦነስ አለው፣ ካሽአውት ቦነስ አለው። ፍራንክ ቤትን ደግሞ ከሌሎች ቤቶች ለየት የሚያደርገው ኢንቫይት ሰው ስታደርግ ኢንቫይት ያደረግከው ሰው ዲፖዚት ሲያደርግ ለአንተ 20 ብር ቦነስ እና ለሰውየው ደግሞ የ50 ብር ቦነስ ይሰጣል። እንዴት ነው ግን የምናገኘው? የምታገኙትማ ሊንኩን ከስር ላይና በየው ላይ አስቀምጬላችኋለሁ።